B. Actors. በ2025 እስከ 2026 የኢንዱስትሪ ግምቶች መሰረት ከፍተኛ ደሞዝ ያላቸው የቱርክ ተዋናዮች። ቪዲዮን ከመጀመራችን በፊት ላይክ ማድረጋችሁ እንዳይረሳ። በቅርብ ጊዜ የሚዲያ ሪፖርቶች እና የኢንዱስትሪ ትንታኔ መሰረት እነሆ 10 ከፍተኛ ሀብታሞች እና ከፍተኛ ደሞዝ የሚያገኙ የቱርክ ተዋናዮችን እንመለከታለን። 10ኛ ካንሱ ዴሬ የ48 ዓመቷ ተዋናይት እና ቲቪ ሆስት እንዲሁም በ2000 ዓ.ም እንደ አውሮፓውያን አቆጣጠር ሚስ ተርኪ የነበረችው ካንሱ ዴሬ ዓመታዊ ገቢዋ ከ2 እስከ 3 ሚሊዮን ዶላር ነው። 9ኛ ሀዛል ካያ የ36 ዓመቷ ተዋናይት በተለይም በፈሪሃ ተከታታይ የቱርክ ድራማ የምናውቃት ሀዛል ካያ ዓመታዊ ገቢዋ ከ3 እስከ 4 ሚሊዮን ዶላር ነው። በ8ኛ ደረጃ ላይ የተቀመጠችው ኔስላን አታጉል የበኩር ድራማ ላይ የምናውቃት ኔስላን ዓመታዊ ገቢዋ ከ4 ሚሊዮን ዶላር በላይ ነው። 7ኛ ዲሜት ኦዝድሜር በትወና ስራዎቿ እና ዲጂታል ፕሮጀክቶች ውስጥ ስኬታማ ናት። ዓመታዊ ገቢዋም ከ5 ሚሊዮን ዶላር በላይ ነው። 6ኛ ሴርናድ ሳርካጃ ተዋናይት እንዲሁም ሞዴል ስትሆን ዓመታዊ ገቢዋ 6 ሚሊዮን ዶላር ነው። በ5ኛ ደረጃ ላይ የተቀመጠችው ሃንዴ ኤርቼል ይህች ተዋናይ ዓመታዊ ገቢዋ 7 ሚሊዮን ዶላር ነው። አራተኛ ደረጃ ላይ የምናገኛት ደግሞ ብሬንሳት በቅጣት በተሰኘ የቱርክ ተከታታይ ድራማ ላይ የምናውቃት ሲሆን ፋትማ ጉልን ገጸ ባህሪ የተጫወተችው ነች። ዓመታዊ ገቢዋም 9 ሚሊዮን ዶላር ነው። 3ኛ ፋሪ ኢቫንቺን በዜግነት ጀርመናዊ ነገር ግን ትውልደ ቱርካዊቷ ተዋናይት ፋሪ ዓመታዊ ገቢዋ 10.5 ሚሊዮን ዶላር ነው። 2ኛ ደረጃ መሪየም ኦዝሪል ይህች ተዋናይ ዓመታዊ ገቢዋ 11 ሚሊዮን ዶላር ነው። በአንደኛ ደረጃ ላይ የተቀመጠችው ተዋናይት ቱባ ቡዩክስቱም ስትሆን በጥቁር ፍቅር ድራማ የምናውቃት ኤሊፍ ዓመታዊ ገቢዋ 17 ሚሊዮን ዶላር ነው። ከነዚህ 10 ተዋናዮች መካከል የማን አድናቂ ኖት? ኮሜንት ላይ አስቀምጡልን። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ባይ